ዜጋ የሆናችሁ እንዲሁም በሀገር ውስጥና ውጭ የምትኖሩ የማህበራዊ ሚዲያ የምትጠቀሙ ዛሬ ላይ ሀገርን የምትወዱ ኢትዮጵያን የምትወዱ ዜጎቿን የምትወዱ ሰዎች ዛሬ የኢትዮጵያ እድገት ጠላት የብልጽግና ጠላት ወይም የአብሮነታችንን ጠላት የሆነውን አንድን ሀሳብ በጋራ ተነጋግረን በጋራ ተወያይተን ለህብረተሰቡም ባለንበት ግንዛቤ ልንፈጥርና አንድነታችንን እንድናጠናክር ዘንድ በአንድ ሀሳብ ዙሪያ ሀሳቤን መስጠት እፈልጋለሁ። ይህ ምንድነው? ርካሽ ፖለቲካ። እንደ ምሳሌ መውሰድ ቢያስፈልግ አባይ ግድብ ተጀመረ ተጠናቀቀ ተብሎ ተነሳ። ተው እሱን ነገር ጃንሆይ ጊዜ እኮ ተጀምሯል ብሎ የማንሳት ነገር እንደዛ ተጀምሮም ቢሆን ጃንሆይ ጀምሮትም ቢሆን እንኳን መንግስት የብልጽግና ፓርቲ ይህ አሁን ሀገሪቱን እየመራ ያለው መንግስት ጀመረ ጨርስ። ስለዚህ እውነታውን መቀበል መቻል አስፈላጊ ነው የሚል ነገር አለኝ። ሌላኛው ደግሞ የኔነት የኛ ጎሳ የኛ ቋንቋ የኛ ቤተሰብ የኛ የሆነ ብሎ የሚሄድ ነገር የጎሰኝነት ታሪክና አካሄድ ያለባቸው ሰዎች የርካሽ ፖለቲከኛ አካሄዶች ናቸው ማለት ነው። ስለዚህ ርካሽ ፖለቲከኛ በእንዲህ አይነቶች ነገር የሚተዋወቅ ከሆነ አካባቢያችን ላይ እንደዚህ አይነት አስተሳሰብ ያሉ ሰዎች ለእኛ ሊጠቅሙን ሳይሆን በስተጀርባ ያለውን አጀንዳቸውን ለማስፈጸም ስለሆነ ሀገሬን የምንወድ ዜጋውን የምንወድ አማራ ወንድሜ ነው፣ ኦሮሞ ወንድሜ ነው፣ ትግሬ ወንድሜ ነው፣ ወላይታ ወንድሜ ነው፣ ሲዳማ ወንድሜ ነው። በዛ ነው መሄድ ያለብን። ስንለያይ ስንፈረካከስ ሀገር ባሉ ትቀራል። ስለዚህ ሶሪያ መሆን አልፈልግም። አንድ መሆን አንድን ፓርቲ አንድን መንግስት እንዴት ማንሳትና መሾም እንዳለብን የምናውቀው ነገር አለ። ይህንን ካልኩ በኋላ ምናልባት እኚህ ርካሽ ፖለቲከኞች ምንድነው ፍላጎታቸው የሚለውን ነገር ምንድነው የት ይኖራሉ የሚለውን ነገር ለማንሳት ያክል መንግስት ውስጥ በፖለቲካ ውስጥ ተሰግስገው ይኖራሉ። ቤተክርስቲያን ውስጥ ይኖራሉ፣ ትምህርት ቤት ይኖራሉ፣ ንግድ ቦታ ይኖራሉ፣ ቤተ እምነት አካባቢ ይኖራሉ። ስለዚህ እዛ ቤተ እምነት ውስጥ እድሜውን ለማራዘም ደሞዙን ለመብላት ይህንን ነገር ያካሂዳል ማለት ነው። መንግስት ፖለቲካ ውስጥ ይኖራል። ስለዚህ እኚህ ሰዎች አውቀናቸው ልንታገል ይገባል። እንደዛ ስል ምን ማለት ነው? አንድ በስልጣን ላይ ያለ አቅም የሌለው መስራት የማይችል ለህብረተሰቡ አንድ ጥሩ ነገር ማምጣት የማይችል ሰው ጎሳ እኔ ተነሳው ኮታ ነኝ ብሎ ያነሳል። ስለዚህ በኮታ አይደለም የምንመራው፣ በኮታ አይደለም ሀገርን የምናስተዳድረው በእውቀት ነው የምናስተዳድረው ለህዝብ ልማት በማምጣት ነው። ስለዚህ ጎሳ ተነካ፣ ጎሳ ተበደለ ብሎ የሚያነሳ ርካሽ ፖለቲከኛ። ስለዚህ እሱ ምንድነው ቶታሊ የራሱን የሆነው ነገር ብቻ ለማስጠበቅ ሲል በህብረተሰቡ ውስጥ ይጠለላል። ቤተክርስቲያን ውስጥ በጭስና ለመቆየት ያክል በተለያዩ ንግድ ተቋማት ላይ እንደዚህ አይነት ሰዎች ይኖራሉ። ልንጠነቀቃቸው ይገባል። እኚህ ርካሽ ፖለቲከኞች ምንድነው የሚያመጡት? ቁስና ይፈልጋል። እንደዛ ሲል እነሱ በሚያመጡት ነገር ሃይማኖት በሃይማኖት ላይ ይነሳል፣ ወንድም በወንድም ላይ ይነሳል፣ ሀገር ትፈርሳለች። ስለዚህ እኚህን አይነት ሰዎች በአካባቢያችን ኃይል ልንላቸው አደንግዙ ልንላቸው ይገባል። መንግስት ያልፋል፣ ሀገር ትኖራል። መንግስት ያልፋል፣ ዜጋ ይኖራል። መንግስት ያልፋል፣ የአብሮነታችን አካሄድ ይቀጥላል።